ብሎክቼን ቴክኖሎጂ። ሰላም የቻናላችን ቤተሰቦች እንደምን ሰነበታችሁ? በዛሬው ቪዲዮአችን ስለ ብሎክቼን ቴክኖሎጂ የምንቃኝ ይሆናል። አብራችሁን ቆዩ። ብሎክቼን ቴክኖሎጂን ለመረዳት አንድ ምሳሌ እንጠቀም። አንድ ባዶ ወረቀት አለ ብለን እናስብ። በዚህ ወረቀት ላይ ደግሞ የተጻፈ መረጃ አለ። ከመረጃው በተጨማሪ ወረቀቱ ዩኒክ የሆነ ኮድ አለው። ከዚህ ወረቀት አጠገብ ሌላ መረጃ ያለው ወረቀት ደግሞ ጨመርን። ሁለተኛው ወረቀትም የራሱ የሆነ ዩኒክ ኮድ አለው። ሁለተኛው ወረቀት ግን ከራሱ ኮድ በተጨማሪ ከፊቱ ያለው ወረቀት ኮድም አለው። ከዚህ ኮድ የተነሳ ከሱ በፊት ያለው ወረቀት መረጃ ሁሉ አለው ብለን እናስብ። ስለዚህ ከበፊቱ ወረቀት ጋር የተሳሰረ ነው። ሶስተኛ ወረቀትም ሲጨመር ልክ እንደዚሁ የሁለተኛው ወረቀት ኮድ ስላለው፣ ሁለተኛው ደግሞ የመጀመሪያው ኮድ ስላለው ሶስተኛው በተዘዋዋሪ የሁሉም ወረቀቶች መረጃ አለው ማለት ነው። በዚህ መልኩ አዲስ የሚጨመሩ ወረቀቶች ሁሉ ከነሱ በፊት የነበሩት ወረቀቶች ሁሉ መረጃ ስላላቸው ሲስተሙ እርስ በእርሱ እንደ ሰንሰለት የተሳሰረ ነው ማለት ነው። በመሆኑ ወረቀቶቹን ልክ እንደ ብሎክቼን ብንወስዳቸው እነዚህ ብሎኮች እርስ በእርሳቸው አንዱ ከበፊቱ ጋር የተገመደ ወይም ቼይንድ የሆነ ነው። ለዚህ ነው ይህ ቴክኖሎጂ ብሎክቼን ተብሎ የተሰየመው። እነዚህ የብሎክቼኖች ወይም የብሎክ ሰንሰለቶች የብሎክቼን ቴክኖሎጂ መሰረት ናቸው። በብሎክቼን ሲስተም አንድ ብሎክ አንድ ወይም ከአንድ በላይ ትራንዛክሽኖችን ይይዛል። እያንዳንዱ ብሎክ ቀደም ብሎ ከተፈጠረው ብሎክ ጋር የተያያዘ ወይም የተገመደ ነው። ማለትም ከሱ በፊት የተደረጉ ትራንዛክሽኖችን ሁሉ ማወቅና ማየት ይችላል። በመሆኑ በብሎክቼን ሲስተም ውስጥ ሚስጥር የሚባል ነገር የለም። ይህ ብቻ አይደለም። በሲስተሙ ውስጥ ያሉ ኮምፒውተሮች ወይም ኖድስ የምንላቸው ሁሉ ሳይስማሙ ወይም አፕሩቭ ሳያደርጉ አዲስ ብሎክ መጨመር አይቻልም። እንዲሁም አንድ ጊዜ አንድ ብሎክ ክሬት ተደርጎ አፕሩቭ ከተደረገ በኋላ የሚገባውን መረጃ ወይም ብሎክ በምንም አይነት ሁኔታ ማጥፋት አይቻልም። አንዴ ወደ ሲስተሙ የገባ ዳታ ፐርማነንት ነው። ማጥፋት በፍጹም አይቻልም። ለማጥፋት ቢሞከር እንኳን የዳታው ኮፒ ሁሉም ኮምፒውተር ኖድስ ላይ ስለሚቀመጥ ሙከራው ፉርሽ ይሆናል። ስለዚህ ብሎክቼን ዲሴንትራላይዝድ የሆነ ሲስተም ነው ማለት ነው። ከተሰራበት ዲዛይን የተነሳ ሁሉም ነገር ትራንስፓረንት እና ሴኪዩር ነው። እንዲሁም ሰዎች ያለማንም ሶስተኛ ወገን ትራንዛክሽኖችን ማከናወን ይችላሉ። በብሎክቼን ቴክኖሎጂ ሁሉም መረጃ ለሁሉም አባል ክፍት ነው። ሲስተሙ ፐብሊክ ኪ ክሪፕቶግራፊ በሚባል ሜተድ ሴኪዩርድ የሆነ ሲሆን እያንዳንዱ ተጠቃሚ ፐብሊክ ኪ እና ፕራይቬት ኪ አለው። ፐብሊክ ኪ ለሰዎች ሼር ሊደረግ የሚችል ፐብሊክ አድሬሶችን የያዘ ሲሆን ፕራይቬት ኪ ግን ልክ እንደ ፓስወርድ እኛ ብቻ ልናውቀው የሚገባ ሚስጥራዊ መለያችን ነው። ብሎክቼን የሚሰራው እነዚህን ቁልፎች በመጠቀም ከመሆኑም በላይ እያንዳንዱ ትራንዛክሽን ሃሽድ ነው። ይህ ማለት መልእክት ላኪውና ተቀባዩ ብቻ በሚረዱበት መንገድ የተቀመረ ነው ማለት ነው። ይህ ደግሞ መረጃውን ከተለያዩ የሃኪንግ እና ጣልቃ ገቢዎች ጥቃት ነፃ ያደርገዋል። አንድ ብሎክ ደግሞ ዝም ብሎ ወደ ቼን አድ አይደረግም። አድ ከመደረጉ በፊት አብላጫው ወይም ከ50% በላይ በሲስተም ውስጥ ያሉ ኮምፒውተሮች ትራንዛክሽኑን ማጽደቅ ወይም መቀበል አለባቸው። ይህም አሰራር ኮንሰንሰስ ሜካኒዝም ተብሎ ይጠራል። በብሎክቼን ሲስተም አንድ ብሎክ አድ ሲደረግ ይህን ትራንዛክሽን አፕሩቭ ያደረገው የመጀመሪያው ኮምፒውተር ወይም ኖድ ሽልማት ያገኛል። ይህን ሽልማት ለማግኘት ግን ብዙ የኮምፒውቲንግ ፓወር የሚጠይቅ ማቴማቲካል ፐዝል ሶልቭ ማድረግ ያስፈልጋል። በዚህ መንገድ ገንዘብ ማግኘት ብሎክቼን ማይኒንግ ተብሎ ይጠራል። ዛሬ ብዙ ድርጅቶች ከፍተኛ አቅም ያላቸውን ኮምፒውተሮች አዘጋጅተው ብሎክቼን ማይኒንግ በማከናወን ላይ ይገኛሉ። ብሎክቼን ማይኒንግ ከፍተኛ ኤነርጂ ኮንሱም የሚያደርግ ፕሮሰስ ቢሆንም የኢንቨስትመንቱ ውጤት ግን አዋጭ ሊሆን ይችላል። ብሎክቼን ቴክኖሎጂ በሰፊው ጥቅም ላይ ከሚውልበት ቦታ መካከል ክሪፕቶካረንሲ አንበሳውን ድርሻ ይዛል። አንዳንድ ሰዎች ክሪፕቶካረንሲና ብሎክቼንን እንደ አንድ ቃል ይወስዱታል። ይህ ግን ስህተት ነው። ክሪፕቶካረንሲ የምንለው ዲጂታል ከረንሲውን ሲሆን ብሎክቼን ግን አንደርላይንግ ቴክኖሎጂውን ነው። ቢትኮይንን ጨምሮ ሁሉም ክሪፕቶካረንሲዎች የሚሰሩት ብሎክቼን ቴክኖሎጂን በመጠቀም ነው። በብሎክቼን ቴክኖሎጂ አማካኝነት ሰዎች ያለማንም ማዕከላዊ ባንክ ጣልቃ ገብነት ገንዘብን መላላክና ትሬድ ማድረግ ችለዋል። ይህም ዲሴንትራላይዝድ የሆነ ሲስተም በመሆኑ የወደፊት ካረንሲ እንደሚሆን ብዙዎች ያምናሉ። እንደ ስታቲስታ ሪፖርት ከሆነ የብሎክቼን ቴክኖሎጂ ገበያ በ2032 ወደ 1 ትሪሊየን የአሜሪካ ዶላር እንደሚያድግ ተመላክቷል። የብሎክቼን ቴክኖሎጂ በክሪፕቶ ከረንሲ ብቻ የተገደበ ሳይሆን በሌሎችም ማለትም ሪል ስቴት፣ ፋይናንስ፣ ሰፕላይ ቼን፣ ሕክምና እና የምርጫ ሲስተሞች ሳይቀር ጥቅም ላይ የዋለ ነው። ለምሳሌ ያህል በብሎክቼን የታገዘ ምርጫ ሲስተም ቢሰራ ሁሉም ሰው ማንን እንደመረጠ ማየት ብቻ ሳይሆን ይህ መረጃ ፈጽሞ የማይጠፋ በመሆኑ የምርጫውን ውጤት ገለልተኛና አስተማማኝ ማድረግ ይችላል። ሴኪዩሪቲ እና ፕራይቬሲ አደጋ ላይ በወደቀበት በዚህ ዘመን በዚህ ልክ ትራንስፓረንት እና ሴኪዩር የሆነ ሲስተም ከምንጊዜውም በላይ አስፈላጊ መሆኑ እሙን ነው። ውድ ተመልካቾቻችን የዛሬው የብሎክቼን ቅኝታችን ይህን ይመስላል። በሌላ የቴክ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።